ዋትስአፕ ከይዞች እንዴት ናችሁ? ያላችሁ አለን ሰሞኑን ተጠፋፍተናል። እንግዲህ ዛሬ ደግሞ የምጠውላችሁ ኮተቢያንስ የሚለው የኢፒፖፕ አዲሱ ዘፈን አለ። እሷን ዘፈን ሪያክት ለማድረግ መጥቻለሁ። ዘፈኗን ደግሞ ከ10 ሬት እያደረጋችሁ ኮሜንት ላይ አስቀምጡልኝ። ላይክ እና ሰብስክራይብ እያደረጋችሁ ወደ ቪዲዮ ጋይሶች ሌትስ ጎ። ተነቦይ ቴምቦ ፊት ለፊት አይመጣም ተደብቆ ይዘታል። የከረለች ቅመም ማንን ያዳምጣል? ዳር ይዘን አይደለም ነበር ከመሃል ለባሽ ደንበሮናል እሱን ሁሉም ያውቃል። ከእኛ ፊት ለመቆም ድፍረት ይጠይቃል። የኮተቤ ዱነግ ማንን ያዳምጣል? ሳል ሳብ ከዘታል አገኘው እንዴች ፍሪክ አሁን ሁሉ ከላቸው የመጣችው ነው። ያይሽ ናቲ ትባላለች። ጀለሲ ነው ማርያም በጣም ጀለስ ነበርን ድሮ እዚህ ሰፈር ሳልገባ ታችኛው ሰፈር እያለሁ በጣም ጀለስ ነበርን። ትመችኛለች እኔ ማርያም ከሱ ጋር ገምታው ቴብል ቤት ነው ያው ቴብል ነው በጣም ድሮ ጮት ነው ድሮ ነው አሁን አልጮት ድሮ ግን በጣም ቴብል ምናምን ስለምጮት በጣም ነው ቴብል የሚችለው በስ ይቋመራታል አመላችሁ ይችላል ቴብል ምናምን ማርያም ነው ስራው ቴብል ይጮታል ከሱ ጋር ምናምን አብረን ይጮት ምናምን ነበር። በጣም ጀለሲ ነበረች። እስኪ ልስማለት ደግሞ የመጀመሪያ መሰለኝ ለራሱ ዘፈኗ ምናምን የመጀመሪያ ይመስለኛል። ፍሪክ ራሴን ከጥቁር መንደር ቃላት ሊያስጨንቀኝ በዝቶ በቁጥር ቃታውን ሳብኩት ሆኜ ማልበገር ዱርየው ስጦታውስ በዝቶ በችግር ባስጠጪ ግርግር በምድር እኔ ልብላ ክርክር ተይዞ በሴጣን ቁጥጥር ደረት ተነፍቶ ሳቢ ተይዞ ንጽጽር በእምነት የኖረን ዙፋኑን መዳፈር ንግስናው የኔ ነው በደም ተጽፏል። ደፍረ ከገባ ማን ይመርሃል? ስድብ ነቆር ደፍረ ከገባ ማን ይመርሃል? ሰንቶሻላ ጋይሶች ደፍረ ከገባ ማን ይመርሃል የሚል እዚህ ጋር ይሰይፋል። ምንም ረራ የለው ሸለት ያደርግሻል ሙሉ ከሆነ እንደዛ ነው። ይቺ ፍሪክ ደግሞ ከናቷ ጎን ያለችው ደግሞ እዚህ ሰፈርና ዳንሰኛ ናት ጋይሶች። ማርያም ከማን ነበረ ከዜዚ ጋር ነው ምናምን የሚባል ልጅ አለ ከሱ ጋር አንድ ሌላ ሁለቱ ነው በዳንሰኞች ናቸው። ቲክቶክ ላይ ታውቃቸው ጋይሶች ቲክቶክ ላይ አውቃቸዋለሁ እኔ ዳንሰኞች ናቸው ሁለቱ። ከልክም ያልፋል የኮተቤ ጀማ ማንን ያዳምጣል? ያቁኛል ከመጡ በከፋ ዋጋውን ሰጪን ለጠላት ራታታታ መሬቱ ማይቆፈር ክብር ለሌለው ሬሳ አይለቀስ አይቀበር ጣሉት እዛ ወደ ጫካ አራዊቶቹ ይመገቡ የሆኑ ለኛ ለማዳ ለከዳ ለባንዳ ይመጣል ይወጣል ቃታታ ይሞታል። እቺ የሙፍሪኳ ምንሽ ነው አንቺ ሰውነቷ ምናምን ሳልጠምጠምጠም ያለች ፍሪክ ናጋይቶች ማርያም ቀልኝ የለም ሰውነቷ ያምራል በጣም ደረቷ ምናምን ኤብሷ ምናምን ድርድር ያለ ነገር ነው ያላት ሰውነቷ ምናምን ከመጣ ምናምን ማንም ሰው እንስባለን ቃታው ምናምን ብሎሻለ ደፋ ነው የሚያደርግሽ እየመጣ ጋይቶች አለማሳምፊ በከተማው ቀን ጠብቅ እመለሳለሁ የያዝኩትን ስጨርስ ስትማቀቅ እስቅብሃለሁ ቀጠሮ ነው በጠብቅ አዲስ አበባ ሙሉ ቅያስ አቃታል አለኝ ዝርያ የትም ስፓት ይክብራል ወደነዋል በጣም ዱርዬ እንደ ፍቅር ነው ከፈለከኛ ታጣኝ ኮተቤ ካራ እገኛል ምርቱም አይቆፈር ክብር ለሌለው ሬሳ ይለቀስ አይቀበር ጣሉት እዛ ወደ ጫካ አራዊቶቹ ይመገቡ የሆኑ ለኛ ለማዳ ለከዳ ለባንዳ ይመጣል ይወጣል ቃታታ ይሞታል። ፍጥንጥና አሉብኝ እኔ እኮ እያቆምኩኝ ቃል ለእናንተ ለመንገር ግን አልወራልኝም። በቃ እናናም ብለው በቃ የሆነ ቦታ የሆነ ሰዓት ላይ የሆነ ቦታ ይደርሰዋል። ምንድነው የተጠቀስ ነው ይዘፈን ምንድነው ይሄን ያክል እኛም እኮ አስጨነቁን እኮ እንዴ ምንድነው ጋይሶች ዝም በማናውቀው ነገር እዚህ ያስጨነቁን ነው። ምንድነው ኦሪጂናሉ ባባሪ ካራትና ዘጠኝ ብለው ቴዲ ፖፖ ያለ አባቴ አስረግጠ ነገር ፍሪኩ እንዳይነካካ ሽሎ ሜዳ ኮተቤ 49 እንዲጫካ ጥዋ ተነስቼ ሞሬ ሲሸበልለው አየው ጀለስ ጠላቴ ሲያከባልለው። እቺን ቦታ አያችኋት ጋይሶች? እቺ ደረጃዋ ላይ ማለት ነው ሳልነግራችሁ ደግሞ ማለት ነው ደረጃዋ ጋር ማለት ነው የት ነው? እዚሁ ሰፈሬ ነው እዚሁ ሰፈሬ እኔ አሁን ኳስ ወጣም በዚህ እነሱ ቪዲዮ በሰሩበት በኩል ነው ለራሱ ማለት ደረጃው አለ። ደረጃው 96 ደረጃ ነው ለራሱ
ከዛ ባልታ ደግሞ ተራራ ነገር ነው ምናምን ተብሎ ጭው ቢያንስ ማለት ነው ከላይ ተጨምሮበት 46 ደረጃ ነው ምናምን ተጨምሮበታል። በገብርኤል እዛ ጋይሶች ያንን ደረጃ ራሱ ቤተክርስቲያን ጊዮርጊስ ላይ ቤተክርስቲያን አለ ከደረጃው ወደ ላይ እዛ ለመሄድ በስማማ ደረጃው እንዴት እንደሚከብድ ማርያም ቻቺ ደረጃ እኔም እሄድባታለሁ ማለት ብዬ ዙሩ የተሰፋው ከልባችን በደምስ ነው ጀለሴን የነካ ውሳኔ በስለት ነው ጀለሴን የነካ ውሳኔው በስለት ነው ብሏል። ጠቅን የሚያደርግብሽ ወንድም አለ ምንም ራይ ምናምን የሚባል ነገር የለም። ምንድነው ሳካ ያረጋ ያስረዳሻል። ምንም ነገር የለውም። ጀለሱ ጋር ማምስት ነካኪ ሳካ ያረጋብሻል። ሰላውን ብቻ ሳካ ያረጋብሻል። ገደፍተንኛ መቻወራል ያርገላቸው ብለን እንጂ ስራቸው ባይደላል ከቅያሱ መርዝ ገብቶ ሊከፍል ሞክሯል። ተባኖበት የገዳይ አንገቱ ተሰብሯል። ከአንድም ስቴ ስላመንኩ ሊጥለኝ ሞክሯል። ምላጭም ለምላጭ ነው ጎቤው ዙሩ ከሯል። ሽፈት ምላጭም ለምላጭ ነው ዙሪያው ከሯል ምናምን ሰምታችኋል። ብቻ ጋይዞች ምላጭም ለምላጭ ነው ዙሪያው ከሯል። አሁን አልሰማህም እያለ ነው። ለማን እንደሆነ ያው ታውቃላችሁ። ምላጭን ለምላጭ ነው ምናምን ምላጭ አመነሶይ ነው ድምቀይል ጀለሴ ማምሯል። አንድ መስኮሊ ተኩሶ ብላክ አከባብሏል። ደፍነው በለው ዝርያ በአባሪ ማልያ አልደራደርባቸው ብርቅዬ እንደ ዋልያ አነሳሱ መሪ ነው ማሳረጊያው አየር ጤና በኮልፌ አቆራርጦ አደረሰው በቀበና ስራሽ አልከፋፍ ምናምናም በቀበና ብሏል። ምንድነው አሁን ካራ ይለ እንደ ያለው ምንድነው እዛ ቀበና ድረስ መሄድ ተገቢ ነው? ተገቢ ነው ወይ ብሏል። ተገቢ ነው ወይ እንዲቻል እንደ ጋይሶች ምንድነው ቀበና ከሚልብን እዚህ ካራ ኮተቤ እስካልደረስ የኮተቤ ምናምን ያልከው መዝፈን ያለብህ እንዴ? ምንድነው ማንቧቸር ይሄን ያክል ወደዛ ቀበና ምናምን የምትሄደው? ፍልምር ፍቅር ብቻ በለው ባህዳር ጨዋታውን በአንድ ዘፈን እንቅበረው። በሰሜን በደቡብ በምስራቁ በምዕራብ አንድ ሸገርና ቁም ጠላት እንዲሆን ላበላም ፊትለፊት አይመጣም ተደብቆ ይዘታል። የቀረ ልጅ ቅመም ማንን ያዳምጣል? የካራ ልጅ ቅመም ማንን ያዳምጣል ይለዋል። እኔም የካራ ልጅ ነኝ። ግን ምንድነው እነሱ አሁን ካቦ ጀማ ስለሆኑ ጀማ እንዲያላ ስለሆኑ ነው አሁን የካራ ልጅ ማንን ያዳምጣል ያሉት። ያን ለብቻ ቢሆን እንዲህ ብትሉ ያጅጃለሁ ነው ተቀውሩኛላችሁ ይላሉ። ሌላ ነገር የለውም። እነሱ ያው ጀማ ስላላቸው እቃ ምናምን ገጀራ ምናምን ይዘው ስለሚንቀሳቀሱ ኖርማል ነው። በጀማ ያወሏቸዋል። እኔ በመቶኝ ምንም ማመጣው ታሪክ የለም። በመቶኝ ምንም ስለዚህ እኔ ሲጀምር አልጠግብም። ከመጀመሪያው አልጠግብም ራሱ ነበር ይቀርመሃል ለባሽ ደንበሮናል እሱን ሁሉም ያውቃል። ከኛ ፊት ለመቆም ድፍረት ይጠይቃል። የኮተቤ ድነት ማንን ያዳምጣል? ጋይስ ይሄ መኪና እነዚህ መኪኖች ራሱ ሁለቱ መኪኖች ማለት ነው ከኋላ ያሉት ራሱ እዚህኛ ሰፈር ካራ ነው ካራ ጋር ምናምን አያቸዋለሁ ለራሱ ማለት ብዙ እኔ የሰፈር ልጆች ስለሆኑ ዋጓን ምን እንጂ ደስ ይላል። ሲጀመር የኔ ሰፈር ጀማዎች ይመቻችሁ። ራስ ተፋራይ ቦምቦክላት ብሏል። ቦምቦክላት ያው ዘፈኑ ማልቆላችኋል ጋይሶች። እዚህ ካሰሬት አድርጉላችሁ የነሱ ዘፈኖች። አይ ማዳን ይችላሉ። ያው እነሱ አቅም ምናምን ስለሌላቸው ነገር ድምጻቸው አሪፍ ዘፈን ይሰፍናሉ ብዬ አስባለሁ። ባልታም ኢቢቡፕ ከነ ፎርቲኔን ጋር ነበረባቸው እነሱ ዘፈኖች ምናምን። ይሄኛው እንደዛ ነገር ነው መሰለኝ። እና ጋይሶች ካሰሬት አድርጉላቸው ኮሜንት ላይ። እስከዛ ድረስ ለኔ ደግሞ ምን ታደርጉኛላችሁ? የነሱ ምሬት ስታደርጉ ላይክ እና ሰብስክራይብ ማድረግ እንዳይረሳ ጋይሶች። ምንድን ያልኳችሁ ላይክ እና ሰብስክራይብ ታደርጋላችሁ ማለት ነው ጋይሶች። እስከዛ ድረስ ምንድነው ይመቻችሁ። ኔክስት ደግሞ እንደምሰራላችሁ የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ። ዘፈንም ከሆነ የዘፈን ድረስም ኮሜንት ላይ አስቀምጡ። ቪዲዮም ሪአክሽን ቪዲዮ ካላችሁ ደግሞ ሪአክሽን ቪዲዮ በሉ። ዘፈን ከፈለጋችሁ ደግሞ ጋይሶች ምን ትላላችሁ? የዘፈኑን ስም ኮሜንት ላይ ታስቀምጡልኛላችሁ። እኔ ምን አደርጋለሁ? ዘፈኗን ሰርቼ እንሰራላችኋለሁ። ምንም እንዳያሳስባችሁ። አሁን ምንድነው ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ መሆን። እስከዛ ድረስ ይመቻችሁ።